የፉላምን ጨምረን የተቆጠረበት 8 ጎል ነው አሉት። ይሄ ጥንካሬ ከምንም አይደለም የሚመጣው። የዚህ የመከላከል ጥንካሬና አስገራሚነት የመጣው ማርክ ጋሂ ነው። ሌላ ወደ ግራም ወደ ቀኝ የምንወስደው ሰው የለም። የማርክ ጋሂ እዚህ ቦታ ላይ መሰለፍ ስንት ኳሶችን አድነው ስንት እንቅስቃሴዎችን አምክኗል። ልዩነት ፈጣሪ ዝውውር ነው የማርክ ጋሂ ዝውውር። ቶትንሃም ከማርክ ጋሂ ዝውውር በኋላ ከቶትንሃም 2 ታስቆጠረባቸው። ከዛ በፊት ደግሞ በማንቸስተር ደርቢ የጋሂ ከመምጣቱ በፊት ማንቸስተር ዩናይትድ 2 ጎል አስቆጥሮባቸው ነበር እናስታውሳለን። ግን ከሱ ከጋሂ ዝውውር በኋላ በኢታዱ ጨዋታ አዌይ ጨዋታ ላይ 2-2 ሲጠናቀቅ ከቶትንሃም ጋር 2 ጎል ተቆጥረባቸው እናስታውስ። ሁለቱ ጎል አስዋናት እኮ ታዲያ ሌላው እንዳለ ክሊንሺት እኮ እንዳለ በክሊንሺት ነው የጨረሰው። ሌላውን ጨዋታ በሙሉ በሁሉም ውድድሮች ማለት ነው። በፕሪሚየር ሊግ ብቻ አይደለም፣ ሻምፒዮንስ ሊግ፣ ሊግ ካፕ፣ ካራባኦ እያልን በምንወስዳቸው ውድድሮች እንደዚህ አይነት ስታት ያለው ቡድን ነው። በቃ ስትሮንግ የሆነ የመጀመሪያዎቹ ሳምንታት የመጀመሪያዎቹ ወራቶች አርሰናል ላይ ስንመለከት የነበረው በ10 ጨዋታ 2 ጎል ብቻ አስተናገደ አርሰናል እያልን ስንገረምበት የነበረው ቁጥር አሁን ሲቲ እያሳየ ነው። ፕሮግረሱ ቀላል አይደለም። ለአርሰናልም የሲቲም ልዩነት ነገ 2 ካደረገው ስጋቱ 2 መሆኑ አይደለም። ስጋቱ የሲቲ ማደግ ነው። ስጋቱ 2 ማድረጉ ብቻ አይደለም። ልዩነቱን 2 ማድረጉ ብቻ ሳይሆን ሲቲ በየጊዜው እያደገ ነው። እያንዳንዱ ዲፓርትመንቱ እየተሻሻለ ነው። ተከላካዩ እየተሻሻለ ነው። አማካኙ ሮድሪ በደንብ እየተላመደ ነው። አሁን በደንብ እያደገ የመጣ ነው። አጥቂው ስትሮንግ ሆኗል። ሴሜኒዮ ካላገባ ሃላንድ ያገባል። ሃላንድ ካላገባ ማረሙሽ አግብቶ ሊወጣል። እሱ ካላገባ ራያን ቸርኪ አለ፣ ፎደን አለ፣ በርናንዶ ሲልቫ አለ።